ቲም ሜምበርስ እስካሁን ድረስ ሁለት ነገሮች አይተናል። የመጀመሪያው እንዴት አድርገን አዲሱን አፕዴትድ የሆነውን ፕላጊን እንዴት እንጠቀማለን። ሁለተኛው ደግሞ እንዴት ኖትቡክ ላንጉጅ ሞዴል ተጠቅመን ቪዲዮ ጀነሬት እናደርጋለን የሚለውን አሳይተናለች። ከዚህም ተጨማሪ ቪዲዮ ፕረስ ላይ እንዴት ወስደን ኮርሳችንን አፕሎድ እናደርጋለን የሚሉትን አይተናል። ቆንጆ አድርጋ ነው ያስረዳችን። ታንኪ ሶ ማች። ስለዚህ ይሄንን ዳሽቦርድ ላይ ስትገቡ ጄት ፓክ የምትለው የምታገኙት ጄት ፓክ ላይ ቪዲዮ ፕረስ አለ። ቪዲዮ ፕረስን ስትጫኑ እናንተ አፕሎድ ያደረጋችኋቸውን እና ሌሎቻችንም አፕሎድ ያደረግናቸውን ኮርሶች በሙሉ ቪዲዮዎች በሙሉ እዚህ ላይ ይገኛሉ። ባይ ዘ ዌይ ዛሬ ቪዲዮ አፕሎድ አድርጋችሁ በሚቀጥለው ቀን ተመልሳችሁ መታችሁ ደግሞ ወደ ኮርስ መውሰድ ትችላላችሁ። ወይም the same day ወዲያው አፕሎድ አድርጋችሁ ወዲያውን ወደ ኮርሳችሁ መውሰድ ትችላላችሁ። the bottom line is መጀመሪያ ግን ኮርሱ ሁሉም ቪዲዮዎች እዚህ ጄት ፓክ ላይ መግባት አለባቸው ወይም ቪዲዮ ፕረስ ላይ መግባት አለባቸው። ቪዲዮ ፕረስ ምንድነው ለምን አስፈለገ ካላችሁን እንግዲህ ቪዲዮዎችን ሼር ለማድረግ ሶስት ሜካኒዝም ነው ያለው። የመጀመሪያው ቀጥታ ሚዲያ ላይ ገብቶ መጫን ነው። ላይብራሪ ላይ ልክ ኢሜጆች እንደጫናችሁት ኦዲዮ እንደምትጭኑት አድርጎ ላይብራሪ ላይ መጫን ይቻላል። ግን ጉዳቱ ምንድነው? በጣም ኃይለኛ የሰርቨር ስቶሬጅ ሚሞሪ ምናምን ይጠይቃል። ይሄ ከሆነ ደግሞ ዌብሳይታችን ስሎ ያደርገዋል። ለምን? ሪሶርስ በጣም ስለሚሻማ አንድ ቪዲዮ ሎድ እስከሚያደርግ ድረስ 20 ሰዎች ዌብሳይቱን ሎድ ሊያደርጉበት ይችላሉ። አለበለዚያ ቪዲዮ ሎድ እስከሚያደርግ ድረስ ዌብሳይቱ ይሽከረከራል እንጂ አይከፍትም። ስለዚህ የኛን ዌብሳይት ከቪዲዮ መለየቱ በጣም አስፈላጊ ነው። በዚህ ምክንያት ማንም ሰው እዚህ ሚዲያ ውስጥ ቪዲዮ እንዲያስገባ አንመክርም ማለት ነው። ማስገባትም የለባችሁም። ስለዚህ በዚህ ምክንያት ሌላ ምን አድርገናል? ቪዲዮ ፕረስ የሚባል ካምፓኒ አለ። ይሄ ከዚህ ቪዲዮ ፕረስ ከሚባል አሜሪካ ነገር ከሚገኝ ካምፓኒ ክላውድ ሆስቲንግ አላቸው። ከነሱ ክላውድ ሆስት አድርገን ቪዲዮአችንን እዛ ላይ እናስቀምጠው። ቪዲዮ ፕረስ ልክ እንደ ዩቲዩብ አይነት ነው። ከዩቲዩብ የሚለየው ምንድነው? ዩቲዩብ ማንም ሰው ቪዲዮ አፕሎድ ማድረግ ቪዲዮ ሼር ማድረግ ይችላል። ቪዲዮ ፕረስ ላይ ግን ማንም ሰው አይደለም። ማንም ሰው ሳይሆን አንደኛ ገንዘብ የከፈለ ሰው ብቻ ነው። ሁለተኛ በጣም ብዙ ሴኩሪቲ ፊቸሮች አሉት። ለምሳሌ እዚህ ላይ የጫናቸው ቪዲዮዎች ማንም ሰው ዳውንሎድ አያደርጋቸውም። ማንም ሰው ሊንክ አድርጎ በሊንክ ወስዶ ሳይከፍል ማየት አይችልም። ሪስትሪክትድ ናቸው። ስለዚህ ለሴፍቲም ለሴኩሪቲም ለስፒድም ብለን ነው። ሶስተኛ እዚህ ላይ እንደምታዩት 1 ቴራባይት ስቶሬጅ አለን ለቪዲዮ ብቻ ማለት ነው። የራሳችን ሰርቨር ራሱን የቻለ ስቶሬጅ አለው። ይሄ 1 ቴራባይት የሚለው ለቪዲዮ ብቻ ነው። በጣም ሪች እና በጣም ሮቡስት የሆነ ሪሶርስ ስለሆነ ቪዲዮ ፕረስን ሆስት ያደረግነው ለዛ ነው። ስለዚህ ቪዲዮ ፕረስ ላይ ነው ሁሎቹም ቪዲዮዎች መሰቀል ያለባቸው። እንዴት እንደሚሰቀሉ ቅድም እስከዳር ስላሳየችን እዛ ጋር ደግሞ ከተሰቀለ በኋላ እንዴት አድርገን ወደ ዌብሳይታችን እናመጣዋለን የምትለውን ፓርት ብቻ ነው የምናያት። that would be the last part። እንግዲህ ቪዲዮ ለመስቀል ሁለት ነገር ብቻ ነው የሚያስፈልገው። አንደኛው በላንጉጅ ሞዴል በዚህ በኖትቡክ የምታወጡት ቪዲዮ አንዱ ነገር ነው። ከጨረሳችሁ በኋላ በኤምፒ4 ዳውንሎድ ታደርጉና ኮምፒውተራችሁ ላይ ሴቭ ታደርጉታላችሁ ላፕቶፓችሁ ላይ። ከዛ በኋላ ላፕቶፓችሁ ላይ ሴቭ ያደረጋችሁትን ቪዲዮ በቀጥታ እዚህ ላይ መተን እኛ ደግሞ እንትንለዋለን ማለት ነው። እዚህ ላይ መተን ቪዲዮ ፕረስ ላይ እንጭነዋለን። እንዴት እንደሚጫን ስላየ ነው። ከተጫነ በኋላ ምንድነው የምናደርገው? የተጫነው ቪዲዮ ላይ እንመጣለን። ለምሳሌ አካባቢ ሳይንስ የሚለውን ከሆነ የጫነችው ይሄ የኔ ቪዲዮ ቢሆን መጀመሪያ ይሄንን ቪዲዮ ክሊክ ሃይላይት አደርጋለሁ። ልክ ሃይላይት ስታደርጉት እነዚህ ነገሮች ከስር ይመጣሉ። ኤዲት ቪዲዮ ዲቴል፣ ተምብኔል እና ፕራይቬሲ እና ዲሌት የሚላል። ያው በተቻለ መጠን ዲሌት አታርጉ የእናንተንም የሌሎችንም ሰዎች ቪዲዮ። ሁለተኛ እዚች ጋር ፕራይቬሲ የምትለዋን ክሊክ ታደርጉና ፐብሊክ ነው ፐብሊክ አይደለም የሚለው መወሰን ይችላላችሁ። ፐብሊክ ካላረጋችሁት ሊንክ ራሱ ብትወስዱ ሊንኩ አይሰራም። this video is restricted ነው የሚላችሁ፣ አይከፍትም። ስለዚህ እቺን ያው ቼክ ታደርጓታላችሁ ፐብሊክ መሆኗን ወይም አይኗ እንደዚህ ክፍት መሆኗን ማለት ነው። ለመጨረሻው ኤዲት ቪዲዮ ዲቴልስ የሚል ኦፕሽን አለ እዚህ ጋር። ልክ እሱን ክሊክ ስታደርጉት እነዚህ ነገሮች ይመጣሉ በስተቀኝ በኩል። የመጀመሪያው ሊንክ ቱ ቪዲዮ የሚል አለ። ሁለተኛ ቪዲዮ ሾርት ኮድ አለ። ሶስተኛ ፋይል ኔም አለ። አራተኛ አፕዴት የተደረገበት። ወደ ታች ደግሞ ስትወርዱ ፕራይቬሲ የሚል አለ። ፕራይቬሲ ላይ ፐብሊክ እና ፕራይቬት የሚል አለ። ያው ፐብሊክ የሚለውን ነው የምትመርጡት ሁል ጊዜ። ከዛ ከስር ሼር እና ዳውንሎድ የሚል ኦፕሽኖች አሉ። ዳውንሎድ የሚለው ላይ
ቲክ ካረጋችሁት ይሄንን ማንም ሰው ይሄንን ቪዲዮ ዳውንሎድ ማድረግ ይችላል እንደማለት ነው። ስለዚህ ቪዲዮአችሁን ሌሎች ሰዎች ዝም ብለው ሳይከፍሉ እንዳይወስዱባችሁ ዳውንሎድ የሚለውን ኦን አታርጉት፣ ጀስት ኦፍ ይሁን። ሼር የሚለው ችግር የለም። ይሄንን ቪዲዮ ኢምቤድ ማድረግ ስለሚያስፈልገን እኛም ስለምፈልገው እሱ እንዳለ ይሁን። ፐብሊክ ዋና ነገር ፐብሊክ ሆነ መስራት ትችላላችሁ። ስለዚህ እዚህ ፔጅ ላይ የምንፈልገው ነገር ምንድነው? እቺን ሊንክ መውሰድ አለብን። እቺ ሊንክ ማለት ልክ የቪዲዮ ሊንክ እንደማለት ነች። ወይም ኢሜጅም ስትሰቅሉ ከላይብረሪ ላይ ኢሜጇን ትወስዳላችሁ። ልክ እንደዚህ ሁሉ እቺን ኮፒ አድርጋችሁ ትወስዳላችሁ። ስለዚህ አሁን እቺን ኮፒ ላታለሁ። ኮፒ ስል ቀጥታ የዚችን ቪዲዮ ሊንክ ወሰድኩኝ። ለምሳሌ ይሄንን ሌላ ቦታ መውሰድ እችላለሁ። ላይክ እዚህ ጋር መጥቼ ይሄንን ክሊክ አድርጌ ፔስት አደረኩኝና ኢንተር ብለው ያንን ቪዲዮ እዚህ ጋር ማጫወት አለበት። ስለዚህ እዚህ ጋር ቪዲዮ መጣ ማለት ይሄንን ሊንክ የትም ቦታ ብንወስደው ይሄ ቪዲዮ ይመጣል ማለት ነው። ስለዚህ ይሄ ነው። አሁን ሎድ ያደረገ ነው። ስለዚህ ይሄ ጀምሯል ማለት ነው። በዛሬው ገለጻችን ላይ ስለ ውጫዊ የሰውነት ክፍሎቻችንና ስለ ስሜት ህዋሳቶቻችን እናወራለን። ሰውነታችን ምን ያህል አስደናቂ እንደሆነ ለማወቅ ዝግጁ ናችሁ? በቃ አብረን በጣም አስደሳች ጉዞ እናደርጋለን። ሰላም ሰላም ውድ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ አብረን ስለንማ ይሰማችኋል? ኦኬ በዚህ መልኩ ይሄንን ቪዲዮ ሊንክን ትወስዳላችሁ ማለት ነው። ስለዚህ እቺ ሊንክ ነች። አሁን እቺን ሊንክ ወስጄ ቀጥታ የት ነው የማስገባው? እኔ ኮርስ ላይ አስገባዋለሁ። ኮርሱን ለማግኘት ያው አስ ዩዥዋል እኛ ላይ እንሄዳለን። የት ነው የምንሄደው? ቀጥታ ለርን ፕረስ ላይ ሄዳለሁ። ከለርን ፕረስ በኋላ ኮርስ ላይ ገባለሁ። ከኮርስ በኋላ የራሴ ኮርስ ቦታ ሄዳለሁ። ለምሳሌ ይሄ ስፒክ እንግሊሽ የሚለው ከሆነ እዚህ ጋር ገባና ኤዲት ለዋለሁ። ኤዲት ካልኩት በኋላ ቪዲዮ ያለበትን ቦታ ፈልጌ ያገኛለሁ። ቪዲዮ ያለበትን ቦታ ካገኘው በኋላ ኮፒ አድርጌ ፔስት አደርጋለሁ ሊንኳን ማለት ነው። አሁን ቅድም እስከ ዳር ስትጠይቀኝ የነበረው ምንድነው? እዚህ ጋር እኛ ቴምፕሌቱ ላይ የሰጠናችሁ የቪዲዮ ማስገቢያ ሴክሽን ቪዲዮውን የወሰደው ከዩቲዩብ ላይ ነው። አሁን ደግሞ እኛ ቪዲዮውን ሆስት ያደረግነው ቪዲዮ ላይ ዩቲዩብ ላይ ሳይሆን ቪዲዮ ፕረስ ላይ ነው። ስለዚህ ከቪዲዮ ፕረስ ስናመጣና ከዩቲዩብ ስናመጣ መጠቀም የሚገባን ፎርማት የተለያየ ስለሆነ ምናልባት እዛ ሊንክ ውስጥ ወስዳችሁ ስታስገቡት ካልሰራላችሁ እኔ ቴሌግራም ግሩፕ ላይ ሼር ያደረኩት ኮድ አለ፣ የቪዲዮ ኮድ። እሱን ኮድ እንዳለ ወስዳችሁ መቀየር ትችላላችሁ የምትለዋን ሜሴጅ ነው እንድነግራችሁ የፈለገችው። ስለዚህ ይሄንን ክሊክ ታደርጋላችሁ፣ ይሄ ይመጣል። እዚህ ላይ ክሊክ ስታደርጉት ኤዲት ኮድ የምትለው ኦፕሽን ትመጣለች። ኤዲት ኮዷን ትነካላችሁ። ከዛ ይሄንን ተለቅ ብሎ እንዲታያችሁ እዚች ጋር ኢኔብል ኦር ዲሴብል ፉል ስክሪን ምናለ እሱን ከፍተውና አሁን ቀስ ብዬ ከዚህ ውስጥ የቪዲዮ ሴክሽኑን ፈልጋለሁ ማለት ነው። አሁን ሄደር ይላል ይሄኛው። እኔ የምፈልገው ከኮር ሌሰን በፊት ቪዲዮ ይሄ ፕሮግረስ ባር ነው። ልክ ይሄ ኢሜጅ ታስገቡ እንዳል ኢሜጅ ያስገባ ሰው ይሄ ምንም ነገር አይከብደውም። ለርኒንግ ኮምፒተንሲ ይላል። ለርኒንግ ኮምፒተንሲኑም አልፈዋለሁኝ ቢካዝ የቪዲዮ ቦታ እዚህ ቦታ አይደለም። ከለርኒንግ ቴክስት በኋላ ኢንትሮዳክሽን ቴክስት አለ፣ ቡሌት ፖይንት 2 ኮለን የሚል አለ። ይሄ ትንሽ ለየት ይላል የእናንተ ኮርስ ከመደበኛ ኮርሱ። ከዛ ቪዲዮ ሌሰን እችትና ልክ እዚች ቦታ ስታገኙት እቺን ሴክሽን ነው ማለት ነው የምንፈልጋት። እዚች ሴክሽን ውስጥ የቪዲዮ ሊንክ አለ። ሊንኩን ፈልገን ሊንኩን መቀየር ነው። አሁን ቪዲዮ ሌሰን ይላል አገኘሁት። ሶርስ ብላ እችትና MP4 እስከምትሏ በቃ እቺ ቦታ መቀየር ነው። እቺን HTTPS ብላ ያለችውን ትምህርተ ጥቅሶቹን ትተዋቷላችሁ፣ አታወጡትም። በትምህርተ ጥቅስ መካከል ያለውን ግን ከHTTPS ጀምሮ MP4 እስከሚለው ድረስ ያለውን ዲሌት አድርጋችሁ አዲሱን ኮድ እዚህ ጋር ታስገባላችሁ። ስታስገቡት አዲሱ ቪዲዮአችሁ በዚህ ቪዲዮ ይቀየራል ማለት ነው።
አሁን አንዳንዴ ቀይራችሁትም የሚታያችሁ ፊቸር ልክ ካልሆነ ወይም ኤረር የሚላችሁ ከሆነ ሶሉሽኑ እኔ ቴሌግራም ግሩፕ ላይ የሰጠኋችሁ ኮድ አለ። እሱን ኮድ ወስዳችሁ እዚህ ቦታ ትቀይሩታላችሁ። አሁን ለጊዜው ኮዱን ሳልቀይረው ሊንኩን ብቻ ቀይሬ ልሞክረው። ቀየርኩት። ስለዚህ ኦኬ አሁን እንየው። ከቀየርነው በኋላ አፕዴት ብለን ማየት እንችላለን። አለበለዚያ እዚህ ጋር በስተቀኝ በኩል ያለው ስላለ በስተቀኝ በኩል እዚሁ ላይ ማየት እንችላለን። ይሄ ትንሽ ከሆነባችሁ ደግሞ ሙሉ በሙሉ አጥፍተን ወይም ደግሞ አፕዴት ብለን እዚህ ጋር በሰፊው ማየት እንችላለን። ይሄ ነው አዲሱ ፊቸር፣ ይሄ ነው። አሁን ቪዲዮ ቦታ አለ፣ ግን ቪዲዮ ቦታ ላይ አሁን ያልኩት ቪዲዮ አልመጣልኝም። ለምንድን ነው ያልመጣው? ቅድም የነገርኳችሁ ችግር ስላለ ነው። እዚህ ቪዲዮ ላይ ቴምፕሌት አድርጌ ያስገባሁት ከዩቲዩብ ቪዲዮ ሲመጣ እንዴት አድርጎ እንደሚያጫውትን የሰጠነው ኢንስትራክሽን። አሁን ግን የወሰድነው ከቪዲዮ ፕረስ ላይ ነው። አዲስ ስለሆነ እዚች ጋር ትንሽ ሞዲፋይ ማድረግ አለብን። ሞዲፋይ ለማድረግ ቴሌግራም ሴቭ ፍቄ ወይ እስቲ ከላይ ሴቭ ብላትና ሞክራት እስቲ። ኦኬ ሴቭ አልኩት። ስለዚህ አሁን ሴቭ ብየዋለሁኝ። ቪዲዮ ቪውን ብዬ ማየት እችላለሁ። ግን ራሱ ኮዱ ለዩቲዩብ የተዘጋጀ ኮድ ከሆነ ለቪዲዮ ፕረስ አይሰራም። ያው ተመሳሳይ ነገር ነው ውጤቱ ማለት ነው። ሰው ለዚህ መፍትሄው ምንድን ነው? ያንን ኮድ ወስጄ እዚህ ጋር መቀየር አለብኝ። ኮዱን ከቀየርኩት ከአንዳንድ ይሰራል። ሰው እዚህ ላይ ቴሌግራም የለኝም። እዚህ የምቀዳበት ኮምፒውተር ላይ እስከዳር አለሽ? አለ። ኦኬ ሰው እስቲ አንቺ ካለሽ ቴሌግራም ላይ ኮምፒውተር ውሰጂና ኮፒ ፔስት አድርገሽ አሳያቸው። እሺ እሺ። ኦኬ ሰው እስከዳር ታሳያቸዋለች የሚቀጥለውን ስቴጅ። ቀጥታ ያችን ኮድ እንወስድና እዚህ ፓርት ላይ የምናስገባት። ለምሳሌ እቺን ኤዲት ኮድ ላለው ኤዲት ኮድ ካልኩ በኋላ ቅድም እንዳረኩት ቪዲዮ የሚለው ቦታ ላይ መጣለው። ቪዲዮ ቦታ ከመጣውኝ በኋላ ያቺ ቪዲዮ የምትለዋን ሴክሽን እንዳለ አውጥቼ በአዲሱ ኮድ ቀይራትና እዛ ውስጥ ማስገባት ብቻ ነው ማለት ነው። ስለዚህ እቺኛዋን ቪዲዮ ሴክሽን እቺ ነች። እዚህ ጋር ቪዲዮ ትጀምራለች። ከማን ነው የሚለው? ሴክሽን ብሎ ይጀምራል። ሴክሽን ከሚለው ጀምሮ ሴክሽን ብሎ እስከሚጨርስ ድረስ እቺ ነች። እዚችን ድረስ እቺን በሙሉ አጠፋታለሁ። አጠፋትና ይሄ ሌሰን ኮንተንት የሚለው እስካለበት ጊዜ ድረስ አዲሱን ኮድ በዚህ መሃል አስገባለሁ። ከቪዲዮ ሌሰን ኮንተንት እስከሚለው ድረስ ያለውን አጠፋውና አዲሱ ኮድ እዛ ቴሌግራም ግሩፕ ላይ ሰጣችሁን አስገብተን ሊንኩን ማስገባት ነው። ይሰራል። ኦልሬዲ አብዛኞቹን ቪዲዮዎቿን እስከዳር በዛ መልኩ ነው ያስገባችሁ። ሰው እንዴት አድርጋ እንዳስገባችሁ ቀይራ እዚህ ጋር ታሳያችኋለች ማለት ነው። ወደዛ እንሄዳለን። ታንኪዩ